የቴዲ አፍሮ አዲሱ መርከብ የሚለው ዜማ ለኔ ጉልህ የቃል ስህተት የተፈጸመበት ነው። ለምን ተፈጸመ? ቴዲ አፍሮ ይህንን ስህተት አውቆ ወይስ ተሳስቶ ወደሚለው እንመጣለን። የቃሉን የመጀመሪያውን ስህተት ልንገራችሁ። መርከብ የመሐለቁ ጫፍ ባይሰራ ረግቶ እንዳይቆም ሁሉ ከአንድ ስፍራ ይላል። መርከብ ላይ መሐለቅ የሚባል ነገር የለም። መርከብ ላይ ያለው መልህቅ ነው። ስለዚህ መልህቅን ለምን በመሐለቅ ቀየረው? መጨረሻ ላይ ነግራችኋለሁ። አስገራሚው ጥበብ የዚህ ዘፈን እሱ ጋር ነው። ከዛ በፊት ግን ዘፈኑን በደንብ ከሰማችሁት አንድ አሳዛኝ ወንድ አሳዛኝ አባወራ ታያላችሁ። ይህ አባወራ የተገፋ የተከፋ ነው እና በጣም ደጋግሞ የሱን ህመሞች ስቃዮች ነው ደራርቦን የሚነግረን። እንዳይቆም ሁሉ ከአንድ ስፍራ ቃልሽ ሆነና ቦታው ማይገኝ ተላላ አረገው ልቤን ሰዋማኝ። በየጊዜው ስትቀያየርበት የሷን አመል ሁሉ የሚችል አዳዲስ ነገር ስታመጣበት ስትጭንበት ሁሉ እየታገሰ ጸጥ ብሎ የሚኖር ከዛ ደግሞ ምን ያደርገዋል? አጠበቀው። ተላላ ሰው የማይወስን ነው። ይናደዳል፣ ይቃጠላል፣ ግን የማይወስን ዝም ብሎ እየዋለለ ያለ ሰው ነው። ይሄ አባወራ በጣም ነው የሚያሳዝነው። ተላላ የሆነ የማይወስን ሁሌ የሚሰቃይ የሚያዝን የሚበደል ግን ተበደልኩም ብሎ እንዳይወጣ ተላላ አደረገው። እንደገና ደግሞ አባሰበት፣ ጨመረለት። ቦይ ብቀድለት እንባዬ ፈሶም አይበቃው ወፍ ጭጭጭ ሲል ቆሜ ነው ሌቱን ማነገው። ይኸውልህ ተጎድቷል፣ በሷ ተበድሏል፣ ቃሏ እየተቀያየረ ነው። ግን ኮምፕሌን ማድረግ እንኳን አልቻለም። ኮምፕሌን ማድረግ አይደለም በፊቷ ማዘን እንኳን አልቻለም። ስለዚህ ለማዘኛ ምን ጊዜ ሰጠው? ወፍ ጭጭጭ እስኪል ቆሜ ነው ሌቱን ማነባው። ወንድ ልጅ ብቻውን ነው የሚያለቅስ፣ በሰው ፊት አያለቅስም የሚለው እንደዛ አይነት ግጥም ያለው የሎሬት ጸጋዬ ገብረመድህን ግጥም አለ። ከሱ ጋር ይያያዛል። ይሄ የአብዛኛው በዚህ ዘመን ያለ ወንድ ቤተሰብ መሪ የሆነ አባት የሆነ አባወራ የሆነ ሁሉ የሚረዳው ነገር ነው። ውስጡ ቁጣ አለ፣ ጩኸት አለ፣ ማዘን አለ። ግን ማዘኑን ማሳየት እንኳን አይችልም። በመጀመሪያው ቨርስ ላይ ሐዘኑን፣ መገፋቱን፣ መከዳቱን አሳየን። ቀጥሎ ደግሞ መከዳቱን መናገር እንዳይችልም አደረገ። እኔ የተረዳሁት አይነት አባወራ በዙሪያ ያለ ማታ ድራፍት ቤት ላይ ጸጥ ብሎ የሚያመሽ የምታገኙት አይነት አባወራ ይመስላል። ህይወት የፈተነችው ፊት እያየ የሚኖር ሲኮሳተሩበት የሚሄድ ሳቅ ሲሉለት ደግሞ ትንሽ የሚሰራ ቢከፋው እንኳን መናገር የማይችል ጸጥ የሚል እንባውን አምቆ ሌሊት ትራሱ ላይ የሚያፈስ ስቃይ ያለበት ወንድ ነው። እስኪ እንደዛ ስሙት። የተገፋ የተከዳ የሚናቅ ክብሩን የተነፈገ ከመነፈግም ባለፈ ለማዘን እንኳን ያልተፈቀደለት አይነት አባወራ ታገኛላችሁ። ከዛ እሱ ያ ሰው አባወራው እሱ ብቻ እንዳልሆነ በዚህ ጊዜ ያለው ሰው በዚህ ስቃይ ውስጥ ያለው ሰው እሱ ብቻ እንዳልሆነ ታዩታላችሁ። ኬት ልዋስ ያኔ ኬት ጽናት ሲመሌ ዲዴ አላኖር ሲለኝ ስጋት። ኬት ልዋስ ጽናትን ማግኘት ትልቅ ነገር ነው። እንዲህ በደከመ በተከፋ ወቅት ጽናትን ይቻላል ይታለፋል ለካ ብል እንኳን አልፎ ያሳየኝ ሰው የለም ነው። ኬት ላገኘው ነው። ሲመሌ ዲዴ በሁለት ትርጉም ነው እኔ ባገኘሁት ያለው። በኦሮምኛው ካንቺ ውጪ እምቢ ማለት ነው። በግዕዝ ደግሞ ጨለማው ሲነግስ ወይም ሌሊቱ ሲሾም ማለት ነው። ስለዚህ ለኔ ግዕዙ የበለጠ ሄዶልኛል። ምክንያቱም ጨለማው በነገሰበት ሰዓት ከማን ጽናት ልዋስ? ምክንያቱም ማንንም አይቶ መበርታት አይችልም። እኔ ያለንበትን ጊዜ ይመስለኛል አንዱ አንዱን አይዞህ ማለት የማይችልበት የተከፋበት ሁሉም አቅም ያጣበት ነው። ከማን ልዋስ ይላል። ከዛ የሲቃ ድምጽ ነው የሚለው የሲቃ ድምጽ ነው የምትሰሙት። አቅም ማጣት እገዛ ማጣት አይደለም እኮ ጽናት ማለት እገዛ አይደለም። ከሩቁ ያለ እኔም እንዲህ ላልፍ እችላለሁ የሚል ነገር እንኳን ማለፍ ነው። ከዛ ይሄን ሁሉ አሰቃይቶት ይሄን ሁሉ አሳመሞት የስቃዩን ደረጃ የዛን ሰው የዛን ወንድ የዛን አባወራ ሲነግረን መጨረሻ ላይ ምን ይላል? ምስኪኑ ልቤ ባንቺ ታሞ ሳይበቃው ላንቺ ታምኖልሽ ላንቺ ኖሮልሽ ላንቺ አገልግሎሽ ሳይበቃው እንደገና ባንቺ ታመመ። ሪቨርሱ ህመም ሆነ የተመለሰለት። ይሄም ሁሉ ሳይበቃሽ
ብለሻል አሉ ትቼዋለሁ። ጆሮ ምን አለ የማይሰማው ይላል። ይሄን ሁሉ ብላም በድላም አጥቅታም ንቃም አዋርዳም በመጨረሻ ግን እሷን ትቼዋለሁ ባይ የምትሆነው ያልተፈለገው አሁንም እሱ ነው። የመጀመሪያው ቃል መርከብ የመሐለቁ ጫፍ ባይሰራ ረግቶ እንዳይቆም ሁሉ ከአንድ ስፍራ ያለው ላይ መሐለቅ ለምን አለ? መልህቅ ለምን አላለም? ምክንያቱም መርከብ ትልቅ እንትን ነው የሚቆመው ስቴብል የሚሆነው በመልህቅ ነው፣ አንከር በምንለው በእንግሊዝኛ። ስለዚህ ትዳርን ወይም ሀገርን የሚወክል ከሆነ ደግሞ መርከብ ካልን መልህቁ ያንን የሚያስተዳድርበት ትልቁ ፓወሩ ነው። መርከቡ የፈለገ ቢያምር የፈለገ ግዙፍ ቢሆን መልህቁ ካልሰራ የመልህቅ አቅም ከሌለው መልህቅ የሌለው መርከብ ሊኖር አይችልም። ማዕበል ይጥለዋል፣ ይደፋዋል፣ በቀላሉ ይደፋል። ኑሮም ሀገርም ምንላቸው እንደ መርከብ ከሳልናቸው ያንን አቁሞ የሚይዝ መልህቅ አለ። ቴዲ አፍሮ እዚህ ጋር ነው ድንቅ ነገር የሰራው። መልህቅን በመሐለቅ ቀየረው። መሐለቅ በአፄ ምኒልክ ዘመን የአንድ ብር 1/16ኛ የሆነ ሳንቲም ማለት ነው። ስለዚህ የአቅም ማጣቱን የዛ ሁሉ መናቅ፣ የዛ ሁሉ መገፋት፣ የዛ ሁሉ መረገጥ፣ የዛ ሁሉ አለመወደድ፣ የዛ ሁሉ አለመፈለግ አቅም መልህቁ አለመቆሙ ነው። መልህቁን ደግሞ መሐለቅ ብሎ ነው ቴዲ የሰራው። ስለዚህ ጥያቄው ኢኮኖሚካል ነው ማለት ነው። መናቁ የመጣው ከኢኮኖሚ ነው። መዋረድ የመጣው ከኢኮኖሚ ነው፣ ከድህነት ነው። ብዙ ወንድ አንገቱን ደፍቶ ለማይገባው ሰው አንገቱን እየደፋ እየተረገጠ እየተሰደበ የአባወራነት የወንድነት ኳሊቲውን አቅሙን አጥቶ ተዋርዶ ከሰው በታች ሆኖ ክብሩን አጥቶ ተተፍቶበት ተረግጦ የሚኖረው ለመሐለቁ ነው። ታዲያ መልህቅን አውጥቶ መሐለቁን ሲተካ ስለ ዘመናችን ችግር፣ ስለ ዘመናችን ትዳር፣ ስለ ዘመናችን ሀገር፣ ስለ ዘመናችን ወንድነት፣ ስለ ዘመናችን አባወራነት ቴዲ አፍሮ ምን እያላችሁ ይመስላችኋል? ተረጋግታችሁ ስሙት። ተስፋ ሪቪውን ፎሎ ማድረግ አትርሱ። ሰላም ሁኑልኝ።